አባቴ ደግሞ የዋልዱባ ገዳ መለኩሴ ነው እና በአባቴ ጸሎት ነው ተጸካገኝ ሲላልኩ በቤተሰብ መባረክ በቤተሰብ መመረቅ አባቴ በጣም ለኔ የተለየ ፍቅር አለው ይመርቀኛል ለኔም ለአባቴ ብዙ ነገር ብዙ መስዋዕትነት ባለኝ ማለት ባለኝ አቅም ይሄዳለው እንላለን በቃ አንሱ ምን ነው የሚከፈኝ የሚመስለው ንጻም እንደዚህ ስለመጣ እና አባቴ በረከቴ እና እንዲያሳርፍልኝ ፈልጌ ጠየቁት ሆኖት በቃ ይመቀዋል እንገላታው እንደዛ ባልኩት ያንን ገነት ቤቱን አሳይ ወዲያውኑ እንደመጣው በፈረስ ይዞ ሲሄዳይ ትንሽ በፈረስ ይዞ ሲሄድ ባለቤቱ ማረ አባቴን በፈረስ ወሰደ ወደ እናት ያገር ለካ ሊሞት ነው እንጂ ማለት ከዛ ዓርብ ዕለት እናታ ደወለች አባቴ ያናገረኝ እና ቤቴን ስሪ ልጅ አዳራሽን የራበው የከፋውም እንዲያርፍበት ዝናብ የሚመታው ሰው የሚጠልልበት ስሪልኝ እና አዳራ ብሎ ያችን ቃል ብሎ